إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار إن شاء الله تعالى يزارع خطبة شنمي هونو አጠር ያለች ትሆናለች። ጁዝ አመ ላይ ካሉ አንዷን ምዕራፍ ነው ማነሳላችሁ። ሱረቱል ለይል ትባላለች። ስለዚህ ትኩረት ስጡ። መቼም በኹጥባ ላይ እስክርቢቶ ይዞ መጻፍ ስለማይቻል እንጂ ልባችሁን ከታችሁ ግን ባላህ ቀለል አድርጌ ያቀርባታለሁ። ምክንያቱም አላሁ ሱብሓነሁ ወተዓላ ሊየደበሩ አያቲ የኔን አንቀጾች ሊያስተነትኑ ነው ቁርአንን ያወረድኩት ብሏል። ቃለ አላሁ ተዓላ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والليل إذا يغشى والنهار إذا تجلى وما خلق الذكر والأنثى إن سعيكم لشتى فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى وما يغني عنه ماله إذا تردى إن علينا للهدى وإن لنا للآخرة والأولى فأنذرتكم نارا تلظى لا يصلاها إلا الأشقى الذي كذب وتولى وسيجنبها الأتقى الذي يؤتي ماله يتزكى وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى ትልቁም ነገር እንወስድበታለን። እቺ ምዕራፍ ነው ባላህ ፍቃድ የምንወያየው ዛሬ ወይም የኹጥባ ርዕሳችን የሚሆነው። አላሁ ሱብሓነሁ ወተዓላ በአንድ ነገር ማለት ያ ነገር ትልቅ መሆኑን ያስይዛል። ይሄው ምሎ ጀመረ። ወለይሊ በሌሊት እምላለሁ፣ ኢዛ የኽሻ ፍጥረተ ዓለሙን በጠቅላላ በሚሸፍን ጊዜ። ወለይሊ በሌሊት እምላለሁ፣ ኢዛ የኽሻ ፍጥረተ ዓለሙን መጥቶ በሚሸፍን ጊዜ። ወነሃሪ ቀኑም ተከትሎት በወጣ ጊዜ በቀን ደግሞ እምላለሁ አለ። ኢዛ ተጀላ መጥቶ ብርሃንን በማስፈን ጨለማን ባስወገደና ምን ባደረገ ብርሃንን ባመጣላችሁ ጊዜ። ወማ ኸለቀ ሶስተኛ ደግሞ የተማለበት አላሁ ሱብሓነሁ ወተዓላ በመፍጠሩ ማለ። ማንና ማንን? አዘከሪ ወንድ ልጅ ወልኡንሳ ሴት ልጅ በመፍጠሩ ማለ። የተማለበት ጉዳይ ግን ምንድነው? ሶስት ጊዜ አላህ ምሎ የጀመረበት ኢነ ሰዕየኩም ለሸታ፣ እናንተ የሰው ልጆች ሆይ ኢነ ሰዕየኩም ጉዟችሁ እርምጃችሁ እኮ ለሸታ የተለያየ ነው። ከናንተ ውስጥ እኔ ፊት ቆሞ መቀስቀስንና ሂሳብ መደረግን አስቦ እዚህ ምድር ላይ የሚለፋና የሚተጋ አለ። ከናንተ ውስጥ ደግሞ አኼራን ረስቶ እኔን ረስቶ በእኔ ላይ ያጋራ ህይወቱን የሚጫወትባት ሰው አለ። ስለዚህ የሰው ልጆች በሁለት ተከፈሉ። ልክ ሌሊትና ቀን እንደተለያየው ወንድና ሴት እንደተለያየው የሐቁ ጎዳናና የጥፋቱ ጎዳናም ተለያዩ። የሐቁን ጎዳና የሚጓዙ ሰዎች አሉ፣ የጥፋቱን ጎዳና የሚጓዙ ሰዎች አሉ። ብልጥ የሆነ ሰው ምኑን ያዝ? ለአኼራ የሚጠቅመውን መንገድ ይያዝ። ለአኼራ የለፉላትን ሰዎች አላህ ምን ሲል አሞካሻቸው? ኢነ ሰዕየኩም ለሸታ ኢነ ሰዕየኩም መሽኩራ፣ እዚህ ምድር ላይ ያደረጋችሁት ልፋት እኮ የተራመዳችሁት እርምጃ ተወዶላችኋል፣ ተመስግኖላችኋል፣ ጀነት ግቡ ይባላል። እነዚያ እዚህ ምድር ላይ
ሲጫወቱ የኖሩትን ሰዎች አላህን የረሱትን ሰዎች ምን ሲል ጠቀሳቸው? ወመን አዕረደ አን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመ ልቅያመቲ አዕማ ቃለ ረቢ ሊመ ሐሸርተኒ አዕማ ወቀድ ኩንቱ በሲራ ቃለ ከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ ልየውመ ቱንሳ። ትርጉም ወመን አዕረደ አን ዚክሪ አላላ ከእኔ መገሰጫ እኔ ካወረድኩት ሐቅ የተዘነበለ ችላ ያለ ሰው ፈኢነ ለሁ መዒሸተን ضንካ እዚህ ምድር ላይ ሲኖር ራሱ የተቀማጠለ ቢመስላችሁም የተጨማለቀ የእውር የደንቆሮ ግራ የገባው ኑሮ ነው የሚኖረዋል። እንዴት? ዛሬ አብዛኞቻችን አላህ ካዘነላቸው እሱንና የእሱን ዲን ከተረዱት ውጪ ምዕራባውያን ሚኖሩበትን ቴክኖሎጂ እንደነቅበታለን። አቤት ኑሮ ማለትማ አሜሪካ፣ ኑሮ ማለትማ ዩሮፕ ነው፣ እዩዋቸው እስቲ እንዴት እንዳማረባቸው እንላለን። አዑዙ ቢላህ፣ በአላህ እንጠበቃለን። እነሱ ካሉበት መንገድ ከቀኑ ጨለማ ከምድራዊው እሳት በአላህ እንጠበቃለን። አላህን ካለማወቅ የበለጠ ምን ውርደት አለ? አላህን ካለማወቅ የበለጠ ምን ቅጣት አለ? አላሁ ስብሓነሁ ወተዓላ ለምሳሌ ራሱን አውቆ ሲያበቃ ዛሬ ምዕራቡ ዓለም ላይ ምን ይባላል? ዳዝ ጎድ ኤግዚስት ብለው እንደ ትልቅ አጀንዳ ስብሰባ አዳራሽ ላይ ብዙ ሰው ሰብስበው ያወራሉ። እውነት ፈጣሪ አለ ወይ? አላየነውም፣ አልዳሰስነውም ይላሉ። እሱ ምን ብሎ መልስ ሰጣቸው? ለድሮዎቹ አጋሪያን አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን አም ኹሊቁ ተፈጠሩን ሚን ገይሪ ሸይኢን ያለ አንዳች አስገኚ አም ሁሙል ኻሊቁን ወይስ እነሱ ራሳቸው ናቸው ነብሳቸውን የፈጠሩት ይላል። ወደ ምዕራባውያኑ ብትሄድ አላህ እርም ያደረጋትን ነብስ ያጠፋሉ። እንዴት አድርገው? ወይ ሀገር በመበጥበጥ እነሱ የሰው ሀገር ሲበጠብጡ ደግሞ እሱ ዝም አይላቸው። ልባቸው የታሸጉ የገዛ ዜጎቻቸውን ብቅ ያደርግላቸዋል። እኛ እዚህ ምድር ላይ ሰልችቶናል፣ ነብሳችን እንድትወጣ እንፈልጋለን ይላል። ፈርም ይሏቸዋል። ሲፈርሙ ወንበር ላይ ያስቀምጡ፣ በሲሪንጅ በደም ስራቸው ይለቁባቸዋል፣ ይሞታሉ። ተመልከቱ። ይሄን ህይወት ብለን ልንመኘው አይገባም። አላህ ምን አለ? ወመን አዕረደ አን ዚክሪ እኔን ከማስታወስ ችላ ያለ ሰው ፈኢነ ለሁ ለሱ እኮ አለለት መዒሸተን ضንካ ግራ የገባው ኑሮ እኮ አለለት። ወነሕሹሩሁ እንቀሰቅሰዋለን የውመል ቂያመት የቂያማ ቀን አዕማ እውር አድርገን እንቀሰቅሰዋለን። በተራው እዚህ ምድር ላይ አይኑ ሲያይ ነበረ፣ ነገር ግን ልቡ አያየ። ልቡ ቢያይ ኖሮ በጌታው ይክድ ነበር? በፍጹም። ምን ይላል? ቃል ይላል እኮ ይሄ ከሃዲ ሰው፣ አመፀኛ ሰው፣ ረቢ ጌታዬ ሆይ ሊማ ሐሸርተኒ አዕማ ለምንድነው እውር አድርገህ የቀሰቀስከኝ ይላል። አላህ ምን ይለዋል? ቃለ ከዛሊከ አተትከ አያቱና የእኛ ምዕራፎች እኮ መተውልህ ነበር እዚህ ምድር ላይ እያለ ፈነሲተሃ አልከተልም ብለህ ረሳሃት፣ ችላ አልካት። ወከዛሊከ ልክ እንደዚሁ አልየውም ዛሬ ቱንሳ ትረሳለህ አለ። ስለዚህ ኢባደላህ ይሄ አኼራ የተባለው ጉዳይ ከባድ ትኩረት ይጠይቃል። ትኩረት እንስጥ። አላሁ ስብሓነሁ ወተዓላ ቀንንም ሌሊትንም ከተአምሮቹ ውስጥ ነው ያደረጋቸው። ቀጠለና አላህ ምን አለ? ወማ ኸለቀ ዘከረ ወልኡንሳ ወንድንም ሴትንም በመፍጠሩ ከማለ በኋላ ምን አለ አላሁ ስብሓነሁ ወተዓላ? ኢነ ሰዕየኩም እናንተ የሰው ልጆች ሆይ እርምጃችሁ፣ አካሄዳችሁ እዚህ ምድር ላይ የምትፈጽሙት ጉዳይ እኮ ለሸተን ለሁለት የተከፈለ ነው። ልክ አኼራ ላይ ፈሪቁን ፊል ጀነቲ ወፈሪቁን ፊ ሰዒር ከፊሎች ወደ ጀነት ሂዱ፣ ከፊሎች ወደ እሳት ሂዱ ተብለው የሰው ልጆች ለሁለት እንደሚከፈሉት እዚህ ምድር ላይ እኮ ስለተከፈላችሁ ነው፣ በስራችሁ የተነሳ በኢማናችሁ የተነሳ። ከዛ አላሁ ስብሓነሁ ወተዓላ ምን አለ? ፈአማ የመጀመሪያዎቹን ሰዎች ሊጠቅሳቸው ነው፣ በሱ ያመኑትን አምነው መልካም የሚሰሩትን። ምን ሲል? ፈአማ እነዚያ ግለሰቦችማ መን አዕጣ ገንዘባቸው የሚሰጡ ጊዜያቸው የሚሰጡ ስጡ የተባሉትን በጠቅላላ ለአላህ የሚሰጡ ነብሳቸውን ጭምር፣ ወተቃ አላህ የከለከለውን በመከልከል ያዘዘውን በመታዘዝ አላህን የፈሩትና አንድ ሁለተኛ ባህሪያቸውስ ወሰደቀ እውነት ያሉ ቢልሑስና በላ ኢላሃ ኢለላህ እውነት ያሉትማ
ፈሰኑየሲሩሁ እዚሁ ምድር ላይ እያሉ እናገራቸዋለን። ወደ የትኛው መንገድ? ሊልሑስና ጀነት ለምታደርሰዋ መንገድ። ሀል ጀዛኡ ልኢሕሳኒ ኢለል ኢሕሳን ለበጎ ሰሪ በጎ ምንዳ እንጂ በዱንያም በአኼራም ሌላ የለውም። አላሁ ስብሓነሁ ወተዓላ በሱ መንገድ ላይ ቀጥ ያሉ ሰዎችን ያመኑበትን ገንዘባችሁን አውጡና ስጡ ሲባሉ እሺ ብለው የሰጡትን በላ ኢላሃ ኢለላህ ያረጋገጡትን የጀነቷን መንገድ እዚሁ ምድር ላይ ሆነው ይመራቸዋል። ሁለተኛዎቹ ሰዎች አላህ ይጠብቀንና ወአማ መን በኺለ ያ የሰሰተው ሰውማ ስጥ ሲባል አልሰጥም ያለው ሰጪው ለሁላችንም ማን ሆኖ ሳለን አላህ ወአንፊቁ ሚማ ረዘቅናኩም እኛው ከሰጠናችሁ ሲሳይ ስጡ አለ። በአላህ ያላመኑት ሰዎች ግን ምን አሉ? ወኢዛ ቂለ ለሁም ለነሱ በተባሉ ጊዜ አንፊቁ ስጡ ከገንዘብ አብሉ አጠጡ ሚማ ረዘቀኩሙላህ አላህ የሰጣችሁን ሲሳይ አብሉ አጠጡ ሲባሉ ቃል ከሃዲያን አሉ አላህ ይጠብቀንና ሊለዚነ አመኑ ላመኑት እኮ አሏቸው አኑጥዒሙ እናበላለንን መን ለው የሻ አላሁ አጥዓመህ ከፈለገ ራሱ ሊያበላ የሚችለው እኛን አብሉ ይለናል ያሉ። አላሁ አክበር አላሁ አክበር። ይሄ የልብ ድርቀት የመጨረሻው ነው። አላህማ ማንንም እንደሚያበላ ይታወቃል አይታወቅም? እንስሳትንም ሁሉ እንደሚያበላ ይታወቃል። ወማ ሚን ዳበትን ፊል አርዲ ኢላ አለላሂ ሪዝቁሃ በምድር ላይ አንዲትም ተንቀሳቃሽ የለችም ነብስ ተሰጥቷት ምትበላ ምትጠጣ ኢላ አለላህ በአላህ ላይ ብቻ ቢሆን እንጂ ሪዝቁሃ ምትበላዋ ምትጠጣዋ። ነገር ግን ለፈተና አንዱን ሀብታም አንዱን ድሃ ያደርገዋል። ለሀብታሞቹም የሰጣቸው እሱ ነው። ሊፈትናቸው ምን አለ? ከሰጠኋችሁ ስጡ አለ። ከሃዲያን ምን አሉ? አኑጠይሙ እናበላለንን እናጠጣለንን ገንዘባችሁን አውጡ እንባላለንን መን ለው የሻ አላሁ አጥዓመ አላህ ከፈለገ ራሱ ማብላት የሚችለውን አሉ። እዩ ሙካበራ እዩ ሙዓነዳ መኩራትና የትቢት ጥግ ላይ ስትደርስ አላህ ራሱ ያብላቸው እኛ እናበላቸው ይላሉ። እነሱን አብልቷቸው ሲያበቃ አላሁ አክበር። ሁለተኛ በሽታቸውን አላህ ጠቀሰልን። ወስተግና ካላህ አልፈልግም ይላሉ። እኛ ካላህ ፈላጊ ከጃይ ድሃ ባሪያዎች ነን። ሲገልጸን አላህ ምን አለ? ያ አዩሃ ናሱ እናንተ የሰው ልጆች በጠቅላላ የአገር መሪ ተመሪ ጥግ ድረስ የደረስኩ ሀብታም ይበለው እታች የወረደው ድሃ ያ አዩሃ ናሱ እናንተ የሰው ልጆች በጠቅላላ አንቱም እናንተ እኮ አልፉቀራ ከጃይ ድሃዎች እኮ ናችሁ። ወደ ማን? ኢለላህ ወደ አላህ። ማን ወደ ሆነው? አልገኒይ ከፍጡራኑ ሁሉ ከተብቃቃው ጌታ ድሃ ከጃይ ፈላጊዎች ናችሁ። ሁላችሁም እሱን ብቻ ጠይቁታል። ባለንበት ዘመን ሰዎች ትንሽዬ የዱንያ እውቀት ይሰበስባል። የዱንያ ነው ያልኩት፣ የአኼራ አላልኩም። ልብ በሉ። የአኼራውንማ የሙሳና የኸድርን ኸድር ለሙሳ ምን ሲሉ ነገሩት? በመርከብ እየሄዱ ሙሳ ሆይ አሉት፣ የኔ እውቀት አሉት ሲደመር ያንተ እውቀት አሉት አንድ ወፍ ባህሩ ላይ ሄዳ ፉት ስትል አይተው ከአላህ እውቀት ጋር ሲተያይ አሉት እቺ ወፍ እዚህ ባህር ውስጥ ገብታ ፉት እንዳለችው ነው። ማንና ማን? የሙሳና የኸድር እውቀት የአኼራዊ እውቀት የሁለቱ ተደምሮ ዛሬስ ትንሽዬ ዱንያ እውቀት ይሰጣቸዋል ሰዎች። በእያንዳንዱ ጉዳይ ምን ይላሉ? ዱ ዩ ኖ ሚ እኔ እኮ በጣም ኮንፊደንስ ያለኝ ሰው ነኝ። እኔ እኮ ማንም አያስፈልገኝም። የኔን ብቃትማ ማየት እኮ ነው። ብቻ ላኩኝ፣ በገባሁበት ሁሉ እኮ የሚሳካልኝ ሰው ነኝ። እኔ ገብቼበት እማልችለውን ነገር ጠይቁኛ እያሉ የሰይጣን ጓደኛ ይሆናል። እኛ ሰይጣንን ነው አላህ ባህሪውን ሲነግረን እያንዳንዱ ቦታ ላይ እኔ 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 አለ፣ ለጥፋት ተዳረገ። አመል ሙእሚኑን አማኞችማ
ላ ሐውለ ወላ ቁወተ ኢላ ቢላህ ብቻ ነው የሚሉት። ላ ሐውል ብልሃት የለም፣ ወላ ቁዋ ኃይልም የለም፣ ኢላ ቢላህ በአሸናፊው በአላህ እገዛ ብቻ ቢሆን እንጂ። ስለዚህ ማንም ሙስሊም የሆነ ሰው እኔ የምትለውን ቃል ሊጠነቀቃት ይገባል። ምክንያቱም የሰይጣን መንገድ ናትና። ከቤታችን ስንወጣ ቢስሚላሂ ተወከልቱ ዐለላሂ ወላ ሐውለ ወላ ቁወተ ኢላ ቢላህ ብለን ነው የምንወጣው። በአላህ ስም ተጠጋንበት፣ ተመካንበት፣ ቢጠጉበት ቢመኩበት በማያሳፍረው አላህ ኃይልም ጥበብም በሱ ብቻ ቢሆን እንጂ የለም ብለን ነው የምንወጣው። ስለዚህ ወጣቶች ሆይ ተጠንቀቁ። እኔ የምንል ሰዎች እንጠንቀቅ። ይሄው የከሃዲያን ባህሪ ነው። ወስተግና አላህን አልፈልግም ብለው ለሚሰሩት ስራ ሁሉ ስኬት በነሱ እጅ ያለ መስሏቸው እኔ ከሚሉ የሰይጣን ሰራዊቶች አላህ እንዲጠብቀን ዱዓ ልናደርግ ይገባል። ሌላ ባህሪያቸው ወከዘበ ቢልሑስና አለ አላሁ ስብሓነሁ ወተዓላ በላ ኢላሃ ኢለላህ እሷ በምታስፈርደው ምን የሚያደርጉ የሚያስተባብሉ ሰዎች ፈሰኑ የሲሩሁ እነሱንም እንመራቸዋለን ሊልዑስራ ለአስቸጋሪው ለጀሃነም መንገድ እንመራቸዋለን አለ። የአላህ ባሪያዎች ሆይ ነቢዩ ሰለላሁ ዐለይሂ ወሰለም ሁለቱንም የሰው አይነት አስመልክቶ አንድ ሐዲታቸው ላይ ያስቀምጡልን። አን አልይ ብን አቢ ጣሊብ ረዲየላሁ አንሁ ቃል ኩና መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም እኛ እኮ ከነቢዩ ጋር ነበርን አለ አልይ ረዲየላሁ አንሁ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? ማ ሚንኩም ሚን አሐዲን አሏቸው። ቀብር ላይ ተሰብስበው ነው፣ መዲና ላይ ቀብር ላይ ተሰብስበው ነቢዩ ምን አሏቸው? ማ ሚንኩም ከእናንተ ውስጥ እኮ አንድም የለም ሚን አሐዲን ኢላ ወቀድ ኩቲበ መቅዓደሁ ሚነል ጀነቲ ወመቅዓደሁ ሚነናር ከእናንተ ውስጥ እኮ አንዳችሁም የለም ጀነት ላይ የት እንደሚያርፍ እሳት ላይ የት እንደሚያርፍ ጉዳዩ የተጻፈና ያበቃለት ቢሆን እንጂ። ፈቃሉ ሶሃባዎች አሉ ያ ረሱላላህ አንቱ ያላህ መልእክተኛ ሆይ አፈላ ነተኪል የጀነት መሆኔ ከተጻፈልኝ የእሳት መሆኔ ከተጻፈ ጀርባዬን ሰጥቼ ስራ ልተወይ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ፈቃል አሉ እዕመሉ ስሩ ፈኩሉም ሙየሰሩን ሁሉም እኮ የተገራ ነው ሊማ ኹሊቀ ለህ ለተፈጠረለት ዓላማ የተመራ ነው የተገራ ነው። ለጀነት የተመራው ሰውዬ የጀነት ስራ ይሰራል። ለእሳት የተመራው ሰውዬ የእሳቷን መንገድ ይጓዛታል። የስራው ኃላፊነትና ግን የማን ነው? ኃላፊነቱ የኛ ነው። ለዛ ነው መልካም ስንሰራ በችሮታው ከ10 አንስቶ 700 ድረስ ከ700 በላይ የሚከፍለው። ወንጀል ስንሰራ አንድ ወንጀል ይጽፍና ምሳሐ ስንገባ ወዲያው የሚሰርዘው። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም የትኛውን አንቀጽ ቀሩ? ፈአማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰኑየሲሩሁ ሊልዩስራ። ያ ምን ያደረገው ገንዘቡን የሰጠውን አላህን የፈራውን በላ ኢላሃ ኢለላህ ያመነውን ለጀነቱ መንገድ እናገረዋለን አለ ነቢዩ። ይሄን አነበቡ። ስለዚህ ስራችን እንድንመራ ያደርገናል። የሁለተኛውን ሰዎች አነሱ። ያ ስስታም የሆነው ሰውዬ በላ ኢላሃ ኢለላህ ያላመነው አላህን ማይፈራው ሰውዬ እሱን ደግሞ ወደ እሳቱ መንገድ ይመራል አሉ። ስለዚህ ለስራችን ኃላፊነትና የምንወስደው እኛ ነን። أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. بسم الله والصلاة والسلام على رسول الله. الله سبحانه وتعالى قتل الناس عندنا وانقص لي من هذا وما يغني إيه إساتو سوي يغنى يتقمو አንሁ ከሱ ማልሁ አልሰጥም ብሎ ሲሰስተው የነበረው ገንዘብ ኢዛ ተረዳ እሳት ላይ በተወረወረ ጊዜ ግን አያድነው። ከእሳት መዳኛው ምን ስለሆነ? በአላህ መንገድ ላይ ካመኑ በኋላ ገንዘብ መስጠት ስለሆነ። ኢነ ዐለይና አለ አላሁ ስብሓነሁ ወተዓላ
በእኛ ላይ እኮ ነው ለልሁዳ ቅኑን መንገድ መምራት። ወኢነ ለና በእኛም ላይ ብቻ እኮ ነው ወይም የኛ ብቻ እኮ ነው ለልአኺረቱ አኺራም ሆነ ወልኡላ እቺ ምድራዊ ህይወት ዱንያ። ፈአንዘርቱኩም አለና አላሁ ስብሓነሁ ወተዓላ አስጠነቅቃችኋለሁ፣ ናረን እሳትን አስጠነቅቃችኋለሁ። ምን ምታደርግ ተለዛ ፊትን ግሽልጥልጥ አድርጋ ምትበላ ወቁዱሃ ናሱ ወልሒጃራ ማቀጣጣያዋ የሰው ልጅና ድንጋይ የሆነችን እሳት አስጠነቅቃችኋለሁ፣ ተጠንቀቋት። ላ የስላሃ ለእሷ እኮ ተገቢ አይሆንም፣ እሷ ውስጥ እኮ አይገበባትም ኢለል አሽቃ ያ ዕድለ ቢስ የሆነው ሰውዬ ሲቀር አለዚ እሱ እኮ ደግሞ ከባህሪዎች ውስጥ እኮ ከዘበ ያስተባበለ እኮ ነው። ወተወላ ሐቅ ሲነገረው እምቢ ብሎ ጀርባውን ሰጥቶ የሄደ ነው። ወሰዩጀነቡሃ ከሷ ግን ይራቃል። ማን አልአትቃ አላህም በመፍራት ጥግ የደረሰው ሰውዬ ማን ነው እሱ? ሁሉም ሙፈሲሮች ሁሉም የቁርአን ተርጓሚዎች በተስማሙበት አቡበክር ስዲቅ ይባላል ረዲየላሁ ዐንሁ። እቺ ምዕራፍ ወይም እቺ አንቀጽ በሱ ምክንያት ነው የወረደችው። ከእሳት እኮ ይራቃል በቁጥር አንድነት አቡበክር፣ ከዛ ቀጥሎ እሱን የተከተሉት ሰዎች በምን አይነት ስራ? አለዚ እሱ አቡበክር ማለት እኮ እና መሰሎቹ ዩእቲ ይሰጣሉ፣ ማለሁ ገንዘቡን፣ የተዘካ አላህ ወይ ውስጤ ካለው በሽታ አጽዳኝ፣ ወንጀሌን ማረኝ፣ ሌላ ምንም አልፈልግም ብለው ገንዘባቸውን ያወጣል። ነቢዩ ሰለላሁ ዐለይሂ ወሰለም ጠየቃቸው አቡበክር። እሳቸው ምን ካሉ በኋላ ለጀነት 8 በር አላት አሉ። እሱ ምን አላቸው? በየትኛውስ በር ቢገባ ምን አሳሰበው ሰው ጀነት ይግባ እንጂ አለ። ይሁ ፍርሃት፣ ይሁ የአማኞችን ፍርሃት። ጀነት 8 በር አላት ሲባል ምን አሳሰበው ሰውየው? በየትኛውስ በር ቢሆን ጀነት ብቻ ይግባ እንጂ አለ። አላስቻለውም። ትንሽ ቆየና ማን ነው ግን እድለኛው በ8ቱም በሮች የሚጠራው ሲል ጠየቃቸው። የእሳቸው መልስ ምን ሆነ? አንተ ትሆናለህ ብዬ ከጅላለሁ አሉት። ይሄው እሱ ነው፣ ይሄው እሱ ነው። ሁሉም የተፍሲር ሊቃውንት የተስማሙበት። የሚቀጥለው አንቀጽ ደግሞ እሱ መሆኑን ይበልጥ ያብራራልናል። አለዚ እሱ አቡበክር እኮ ኡቲ ይሰጣል፣ ማለሁ ገንዘቡን፣ የተዘካ አላህ ሆይ አጽዳኝ ሲል፣ ወማሊ አሃዲን ገንዘቡን ሲሰጥ ደግሞ ወማሊ አሃዲን በአንድም ግለሰብ ላይ የለውም፣ ዒንደሁ እርሱ ዘንድ ሚን ኒዕመቲን ጸጋ የለችበትም እኮ አጸፋ እኮ የለችበትም። ቱጅዛ እኔ ዛሬ ሰጥቻችኋለሁ እናንተ መልሱልኝ ብሎ የሚሰጥ ሰው አይደለም። መሰከረለት አላህ። እነ ቢላልን ሌሎቹም ባሪያዎች ነፃ ሲያወጣ ኑ ከነዚህ ከቁረይሾች ባርነት ውጡና የኔ ባሪያ ሁኑ ብሎ አይደለም የገዛቸው። ይሁ ነፃ ማውጣት ከነሱ ወጣችሁ የኔ ባሪያ ሁኑ አይደለም ያላቸው። ከነሱ አወጣቸው። ከዛስ ለአላህ ስል ነፃ አውጥቻችኋለሁ አላቸው። ዑመር ምን ይላል? አቡበክር የኛ ምርጥ ነው አለ። ምርጣችንን ቢላልን ነፃ አወጣልን አለ። ምን አይነት ነፃነት? ሙሉ ነፃነት ሰጠው። አላህ ምን አለ? ይሄን ያደረገው ግን አለ ማን? አቡበክርና አምሳያዎቹን ኢላ ብቲጋአ ፈልገው እኮ ነው ለሌላ አይደለም። ወጅሂ ረቢሂል አዕላ የላቀውን የታላቁን የአላህ ፊት ፈልጎ እንጂ ሌላም ፈልጎ እኮ አይደለም። አቡበክር እዚህ ምድር ላይ ገንዘቡን እያወጣ ባሪያዎችን ሁሉ ነፃ ሲያወጣቸው የነበረው አላህ ምን አለ? እሱ ይሄን ቢያደርግም አለ ወለሰውፈ በእርግጥ እኮ ለወደፊቱ የርዳ ይወዳል እኔ ጀነት ላይ በምሰጠዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ጀነትን አሳየኝ አሉ። ጀነተል ፊርደውስን አየኋት አሉ። አቡበክርና ዑመርን እዛ አየኋቸው ምንኛ ያምራሉ አሉ። የት እየኖሩ? እዚህ ምድር ላይ እየኖሩ ገና ባለበት ሰዓት። ወንድሞቼ ኢነ ዳረል አኺራ እቺ የሩቋ ዓለም ልንዘናጋባት አይገባም። የለፋ ያገኛታል። ኢነ ሰዕየኩም መሽኩራ
ጉዟችሁ ተወዶላችኋል የሚባሉ ሰዎች አሉ። ጉዟችንን እናሳምር። ማብቂያ የሚሆነው ጉዟችን ምን እንደሚመስል ባጭሩ አነሳለሁ። ነቢዩ ሰለላሁ ዐለይሂ ወሰለም አማኝ ቀብር ውስጥ ሲገባ ነው ሶስቱን ጥያቄ ይጠየቃል። በጣም ይገላምጡታል መላኢካዎቹ። ለሁለተኛ ጊዜ ይደግሙለታል። ጌታህ ማን ነው? ሃይማኖት ምንድን ነው? ማን ነው በአንተ ላይ የተላከው ነቢይ ሲባል ጌታ ያላህ ነው፣ ሃይማኖቴ እስልምና ነው፣ ለእኔ የተላከልኝ ነቢዩ ሙሐመድ ይባላል ይላል ሰለላሁ ዐለይሂ ወሰለም። ቤተሰብ ወስዶ የሚቀብረው ለአንድ ሰው ልክ የሆነች በጀርባ ማታስተኛ መሬት ውስጥ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ግለሰብ ይመጣል፣ እሱ አጠገብ ይቆማል አሉ። ዛሬ ቀንህ ነው ይለዋል፣ ፊቱ ከፀሐይ የሚያበራ አሉ። አንተን እኮ እዚህ ምድር ላይ አላቅህም፣ ከወንጀል ምትርቅ በመልካም ምትሽቀዳደም የነበርክ ሰው ነህ ይለዋል። ሟች ምን ይላል? ማነህ አንተ? ፊትህ የሚያበራ በብስራት የመጣህ ይለዋል። አና አመሉከ ሷሊህ፣ እኔ ሌላ አይደለሁም መልካም ስራህ ነኝ ይለዋል። አላህ ጀዛህን ይክፈልህ ይለዋል። አላህ ምን ያደርጋል? ከጀነት ክፈቱለት በሯን ይላል። ሽታዋን አምጡለት ይላል። አማኝ ምን ይላል? ቀብሩ ላይ ሆኖ ጌታዬ ሆይ አቂም ሰዓ፣ ቅያማን አቁምልኝና ወደ ቤተሰቦቼ ልመለስበት ይላል። አከዳ 60 ዓመትም ኖር 100 ዓመትም ኖር፣ እቺ ናት የመጀመሪያዋ ቀን ውሎ። ዑስማን ምን ይላሉ? የመጀመሪያዋ እቺ የቀብር ህይወት ካማረች ከዚህ በኋላ ያለው ያምራል አሉ። እሷ ከተበላሸች ከዛ በኋላ ያለው እየባሰ ነው የሚሄደው አሉ። የአላህ ባሪያዎች ሆይ ለአኼራ ከሚዘጋጁት ሰዎች አላህ ያድርገን። አላህ መጨረሻችንን ያሳምርልን። እኛንም ዝርያዎቻችንንም ከእሳት ይጠብቀን። የጀነት ሰዎች አላህ ያድርገን። የነቢዩ ሰለላሁ ዐለይሂ ወሰለም ጎረቤቶች አላህ ያድርገን። ሱብሃነ ረቢከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን።